Ground the final battle for the crown. Arteta's fire, Guardiola's might. Led armies into glory's light. This is the moment, hear the call, a legend rises. One team stands, tall Arsenal, David Raya, William Saliba. የተጫዋቾች ጉዳት፣ የዋንጫ ጉዞ፣ ላለመሸነፍ የሚደረግ ትግል። 33ኛው የእንግሊዝ ፕሪሚየር ሊግ የጨዋታ ድልድል ሁለት ክለቦችን አፋጧል። በተጫዋቾች ጉዳት የሚታመሰው አርሰናል ለሰዓታት ኢታድ ላይ ይከትማል። የሜዳው ጦርነት ከመጀመሩ በፊት የቃላት ልውውጡ አይሏል። ከሲቲ ጋር አቻ መውጣት ፈልጋለሁ? በፍጹም እኛ ጨዋታውን ማሸነፍ ነው የምንፈልገው። ወደዚያ የምናመራውም ለማሸነፍ ነው። ይህ ቃል በቃል የተወሰደ እሁድ ስለሚደረገው ታላቁ ፍልሚያ የአርቴታ ንግግር ነው። ይህ ጨዋታ እንደ ፋይናል ነው? በፍጹም አይደለም። ገና ብዙ ጨዋታዎች ይቀሩናል። ነገር ግን ለዋንጫው ፉክክር እጅግ ወሳኝ መሆኑን አንዘነጋውም። በሌላኛው በኩል የተሰጠ የፔፕ ጋርዲዮላ ምላሽ ነበር። መድፈኞቹ በዚህ የውድድር ዘመን ከሜዳው ውጭ ከፍተኛ ነጥብ በመሰብሰብ ቀዳሚ ክለብ መሆኑን ለክለቡ ተጫዋቾች ከፍተኛ ሞራል ይሆናቸዋል። ግና ይህን ሞራል የሚያቀዘቅዝባቸው የጉዳት ሞራ ተደንቅሞባቸዋል። ቡካዮ ሳካና ሚኬል ሜሪኖ ለዚህ ጨዋታ አይደርሱም ተብለው በ4 ነጥብ የተዘጉ ፋይሎች ናቸው። ኦዲጋርድ፣ ቲምበርድ፣ ማድዌኬና ካሊፊዮሪ ይሰለፉ አይሰለፉ ሌላ ራስ ምታት ሆነዋል። ሲቲዎች በኢትሃድ በ11 ጨዋታዎች ከአርሰናል ጋር 7ቱን ድል አድርገዋል። በ3ቱ አቻ ሲሆኑ በአንዱ ብቻ ተሸንፈዋል። ከነሐሴ ወር ጀምሮ እንደ ውጮቹ አቆጣጠር በሜዳቸው በሊግ ጨዋታ ተሸንፈው አያውቁም። ባለፈው ወር የካራባውን ዋንጫ ከአርሰናል አፍ መንጠቃቸው ሌላው የቅርብ ጊዜ የድል መዝገባቸው ነው። ለሲቲዎች ሩበን ዲያዝ ከጨዋታው ውጭ መሆኑና የጆን ስቶንስ ለጨዋታው ይድረስ አይድረስ ለፔፔ ህመማቸው ነው። ነገር ግን የኒኮ ኦራይሊ ወደ ልምምድ መመለሱ ይህን የህመም ትኩሳት በከፊል ያቀዘቅዘዋል። ሲቲዎች ከነሐሴ ጀምሮ በሜዳቸው አልተሸነፉም። አርሰናል ደግሞ ከሜዳው ውጭ የሊጉ ቁንጮ ነው። ሳካና ሩበን ዲያዝ በሌሉበት በዚህ ወሳኝ ጨዋታ ማን የበላይነቱን ይወስድ ይሆን? የሁሉም ጥያቄ ነው። እሁድ 12 ሰዓት ተኩል ላይ ምላሹ ይሆናል። Ground the final battle for the crown. Arteta's fire, Guardiola's might. Led armies into glory's light. This is the moment, hear the call, a legend rises. One team stands.